ለመላው የኢትዮጵያ ሕዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆምን፣ እንኳን ለሀገራችን ክብርና እድገት የሚገባው መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። ውሃን ማባከን እንደ አፍሪካ ጎጂ ነው፣ እንደ ሀገርም ጎጂ ነው። ጥርጥር ልመናን ታሪክ እናደርጋለን፣ ደህንነትን ታሪክ እናደርጋለን፣ መናቀን ታሪክ እናደርጋለን። እነሱ ይችላሉ እንዴ የሚለውን ታሪክ እናደርጋለን። ትናንት አባቶቻችን ተዋክተው ዋጋ ከፍለው ነፃነት እንዳስከበሩት ዛሬ ደግሞ እኛ ተዋክተንም ሰርተንም ከፍለንም እንደዚህ አይነት አስደማሚ ታሪክ ለአፍሪካ ማኖር እንችላለን። ሀብት ህዝብ ነው። ለዚች ግድብ $1 ብድር ልናገኝ አልቻለም። አበዳሪ በሙሉ ስላልፈቀደ ትልቅ ሀብት ነው የወጣው። ቢሊየንስ ኦፍ ዶላርስ ነው የወጡት እዚህ ቦታ ላይ። ይሄ ሀብት የመጣው ከኢትዮጵያውያንና ከኢትዮጵያ ሀብት ነው። ነገም ለምንሰራቸው ሀብቱን ማመንጨት እንችላለን። አንደኛ ሌብነት ከቀነሰ፣ ተክተን ከሰራን፣ አንዱ የአንዱን እግር እየጎተተ ማደነቃቀፍ ካቆመ፣ መሰብሰብ መተጋገዝ ከቻል ትላልቅ ፕሮጀክቶች ማከናወን ማሳካት እንችላለን ማለት ነው።